ማንም ሰው እኔን በግል መስደብ አይችልም። እስቲ ታንቀት ሞት እንደሆነ ያለው ቀኑን ሙሉ ሰድባለሁ ለተቀ እሱ እኔ መስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበትም። ብሰድብ ዝም ትላለህ አንተ? እኛ ስንሰደብ እንውላለን። ዶ አይ ኬር ነው ይሰማኛል ነው። ለምን ይሰማኝ? በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት የምትችለው ችግኝ መትከል ነው። አንዱ ቄታ ብብቱን የማያጸዳ አፉን የማያጸዳ ዱቄት ገረድ አይነን ከኔ ላይ አንሳና የምትችለው ችግኝ መትከል። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? እኛ እኮ ሲምፕል ነገር ነው የጠየቅነው። ሰላም ኢትዮጵያ ውስጥ ስጠን፣ ገጀራ እያመጣ ህዝብ አታፈናቅል። ይህን መጠየቅ ወንጀል። ያኔ እኔ ያሻግራችኋል ያልኩት ሌጂቲሜት ምርጫ እስኪደረግ ድረስ ነው። እንኳን ኢትዮጵያ አይደለም ኤርትራውያኖች አብይን እግዚአብሔር ይባርከው ብለው ሲመርቁት አልነበረም? ይሄውላን እኮ ያጠፋው ዘረኝነቱን ይዞት ስለመጣ ነው። ማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ ማስፈራራት በየጊዜው እያመጣ ነው። እውነተኛ ከለር እየመጣ ነው። አሳብደሃል እየነገርኩ ነው። እዚህ ቁጭ ብዬ ሶፋዬ ላይ ማንም ሰው እኔን በግል መስደብ አሎ አባዬ። አዎ ትናንት ማታ እኮ እንደነገርኩ ብር ማላክልኝ እንደነገርኩ ብርድ ልብሴን አስጥቼው እያለ ሰረቁኝ ተማሪዎች። እኔ ምን አውቄ ፓንት ራሱ አልቀረም ሲሰርጉኝ። ወስደውታ ያቺ የገዛችልኝ የለም ማምዬ የገዛችልኝ ቀይ ያላት ፓንት እሷ ብቻ ነበረችኝ እስካሁን። እሷም ትናንት ወሰዷት። እንግዲህ ባዶ ቂጤን ነኝ እኔ። እሺ እንግዲህ እንደነዚህ አይነት ሴቶች መቼም ሰገጤና ቃሪያ ሁሉ ጊዜ እንዳቃጠለ ነው የሚኖረው። ሚዲያው ቢቀርባችሁስ? ሴት ልጅ እኮ ወንድ ልጅ የሚያከብራት ክብሯን ስትጠብቅና እንደዚህ ስትሆን ስትግማማ አይደለም። ምንድነው አሁን ይሄ? ስነ ስርዓት ስለሆነ ስነ ስርዓት እኔ ካልፈቀድኩ መናገር አይቻልም። ስነ ስርዓት ከአፈ ጉባኤ ፈቃድ ሲገኝ ብቻ ነው መናገር የሚቻለው። ስነ ስርዓት ታረጋላችሁ። ስነ ስርዓት እኔ ስፈቅድ ብቻ ነው መናገር የሚቻለው። ነገሩ ነገሮች ትክክል አይደሉም። ስነ ስርዓት ሳይፈቀድ መስጠት እንኳን ብፈልግ ከስነ ስርዓት ውጪ ለተናገራችሁ ወይም ስነ ስርዓት ላላችሁ ሰዎች አልሰጥም። ስነ ስርዓት ታረጋላችሁ። ስለዚህ 2 ወይ 3 እድል ብቻ ጨምርና ወደ መንግስት ተጠሪ ወስዳለሁ። የተከበሩ ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም እሱ። ማንም ቋንቋውን አልነጠቀውም፣ አቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም፣ ቆይቷል እኮ አለ። አከም በስቷል። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ ባጎቴ፣ ባያቴ፣ በወንድሜ በምናምኔ እያለ አከም ይላል። ብብቱን የማያጸዳ አፉን የማያጸዳ ጫማውን የማያጸዳ ከሆነ ስለ ቤቱ አታውራ። ቤት ያጸዳል አታስብ። ላው ላይ ያለውን ስፔስ በትክክል ያልጠበቀ የከበረውን ማንነት ያልጠበቀ ሰው ቤት አይጠብቅም። መጀመሪያ ጥርስ ማጽዳት፣ ጫማ ማጽዳት። ያ ግንዛቤ ያለው ሰው ደግሞ ቤቱን እንደሚያጸዳ መገመት ይቻላል። ይሄ በግለሰብ ደረጃ በመናገር እያፈናችሁ ነው እንዴ? ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። ሐሳቤን መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔ። ይሄ ትክክል አይደለም። ታረድኩት ሰኔ 15 ቀን ነው። ይሄው ማጅራቴ ላይ ነው የታረድኩት። ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ።
ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ እና እንደዛ መጨረሻ ላይ የሞት መስሎት ነው ተተሄደው ወይስ አምንጠው? አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁንም ሰላም ብያለሁ። ያው መጀመሪያ ሰላም ስላላልኳችሁ ነው እና እንዴት ናችሁ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እና ቪዲዮን እንዴት አያችሁ? እንደተመቻችሁ ተስፋ አደርጋለሁኝ። እና የዛሬ ቪዲዮ ይሄንን ይመስል ነበር። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።